ሰላም እንዴናችሁ ዩቲዩብ ቻናል ቤተሰቦች ዛሬም እንደተለመደው በሌላ አዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮ ጉግል ፕሌይ አልሰራላላችሁ ወይም ላስቸገራችሁ ሰዎች አራት ምርጥ አፕሊኬሽኖችን አሳያችኋለሁ። እነዚህን አፖች ተጠቅማችሁ ጉግል ፕሌይ ላይ ያሉ ማንኛውንም አፕሊኬሽኖችን ማውረድ ትችላላችሁ። ወደ አፖቹ ከመግባታችን በፊት ግን እንደዛሬው አይነት ጠቃሚ መረጃዎችን በየጊዜው ለማግኘት ዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። እንዲሁም ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በመግቢያ ላይ እንደነገርኳችሁ ከጉግል ፕሌይ በተጨማሪ እንደ አማራጭ የምትጠቀሙባቸውን አራት አፕሊኬሽኖችን አሳያችኋለሁ። አፖቹንም ከጉግል ፕሌይ ላይ ስለማታገኟቸው መጨረሻ ላይ ከየት እንደምታገኟቸው እነግራችኋለሁ። ወደ መጀመሪያው እናልፋለን። የመጀመሪያው አፕሊኬሽን ናይን አፕስ ይባላል። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አፑን ከፍቷለን። አፑን ስትከፍቱት እንደዚህ ነው ይመጣላችሁ። እንደምታዩት አፕሊኬሽኖችን ዘርዝሮ አስቀምጦላችኋል። በፈልጋችሁት አይነት አፖችን ከዚህ ላይ ማውረድ ትችላላችሁ። ሌላው ደግሞ እንደምታዩት ከስር ካታጎሪዎች አሉ። ጌም የሚለው ጋር ስትሄዱ ጌሞችን በደረጃ ዘርዝሮ ያስቀምጥላችኋል። አፕ የሚለውን ስትነኩ እንደዛው አፕሊኬሽኖችን በደረጃ ያስቀምጥላችኋል። ከዚህ ላይ ማውረድ ትችላላችሁ። ሌላው ደግሞ እንደምታዩት ከጎን ሚኒ አፕ የምትላለች ሚኒ ጌም ማለት እሱ ጋር በትንሽ ሳይዝ ያሉ ትናንሽ ጌሞችን ያስቀምጥላችኋል ማለት ነው። ከዚህ ላይ በቀላሉና በፍጥነት ማውረድ ትችላላችሁ ማለት ነው። ሌሎችም ብዙ ነገሮች አሉት። አፑን አውርዳችሁ ሞክሩት። አሁን ደግሞ ወደ ሁለተኛው አፕሊኬሽን እናልፋለን። ሁለተኛው አፕሊኬሽን ኤፒክ ይባላል። አብዛኞቻችሁ ታውቁታላችሁ እያስባለሁ። አፑን ስትከፍቱት እንደዚህ ይመጣላችኋል። እንደምታዩት ምርጥ ጌሞችንና አፕሊኬሽኖችን የያዘ አፕሊኬሽን ነው። ከዚህ ላይ በቀላሉ ማውረድ ትችላላችሁ ማለት ነው። ጉግል ፕሌይ ላይ ክፍያ የሚጠይቁ እንዲሁም ቪፒኤን ተጠቅማችሁ የምታወርዳቸውን አፕሊኬሽኖችን ከዚህ ላይ በቀላሉ እና በነፃ ማውረድ ትችላላችሁ ማለት ነው። ሁሉንም ከዚህ ላይ ማግኘት ትችላላችሁ። አፑን መጨረሻ ላይ ከየት እንደምታገኙት እነግራችኋለሁ። ምክንያቱም አፑን ከጉግል ፕሌይ ማውረድ ስለማትችሉ በቀላሉ የምታወርዱበትን ቦታ አሳያችኋለሁ። ሌላው ሁሉ የተደጋገመ ስለሆነ ነው። ምክንያቱም ናይን አፕስ ላይ እንዳያችሁት እዚህ ላይም ካታጎሪዎች አሉ። ከሱ ላይ በቀላሉ ማውረድ ትችላላችሁ ማለት ነው። ስለዚህ ወደ ቀጣዩ አፕሊኬሽን እናልፋለን። ሌላኛው አፕሊኬሽን ደግሞ ሃፒ ሞድ ይባላል። በጣም የሚገርም አፕሊኬሽን ነው። ብዙ ነገሮች አሉት ከሌሎቹ አንጻር እሱ በጣም አሪፍ ነው። አፑን ስትከፍቱት እንደዚህ ይመጣላችኋል። እንደምታዩት እንደሌሎቹ እሱም በጣም ምርጥ አፕሊኬሽኖችን የያዘ አፕሊኬሽን ነው። ነገር ግን ይህ አፕሊኬሽን ከሌሎች ለየት የሚያደርገው እንደሌሎቹ ኖርማል አፖችን አይደለም የሚይዘው። ከስሙም እንደምትረዱት ሃፒ ሞድ ነው የሚለው። ሞድ የሆኑ አፕሊኬሽኖችም አንድ የያዘ ነው። ሞድ አፕሊኬሽን ማለት አፕሊኬሽኑ ካለው ነገር ወይም ለምሳሌ አንድ አፕሊኬሽን ፕሪሚየር ሞድ ያልተፈቀደ ከሆነ በክፍያ ከሆነ የሚከፈተው እዚህ አፕሊኬሽን ላይ ግን ፕሪሚየር ሞዱ ኦን ተደርጎ ነው የሚኖርላችሁ ማለት ነው። ከዚህ ላይ በቀላሉ ያለ ክፍያ መጠቀም ትችላላችሁ። ለምሳሌ አንዱን አፕሊኬሽን ከፍቼ ላሳያችሁ። ለምሳሌ ይህንን ጌም ብትጮቱት ሳንቲም ለማግኘት ትለፋላችሁ። ነገር ግን በዚህ አፕሊኬሽን ስትወርዱ ሞድ ስለሆነ አንሊሚትድ ሳንቲም ይሰጣችኋል ማለት ነው። ይሄ ብቻ አይደለም፣ ከዚህ በፊት ያሳያችሁን አፕሊኬሽኖች በዚህ ብትወርዱ በቀላሉ ሳንቲም ማግኘት ትችላላችሁ ማለት ነው። ለምሳሌ ከዚህ በፊት ቶንሚ የሚል አፕሊኬሽን አሳይቻችሁ ነበረ። የሆነ ፓርቱ በክፍያ ነበረ የሚሰራው። ነገር ግን በዚህ አፕሊኬሽን በማውረድ ያ የክፍያ ፓርት እንዲቀርላችሁ ወይም ያለ ክፍያ እንዲሰራ ማድረግ ትችላላችሁ ማለት ነው። እንደምታዩት ቶንሚ የሚለውን አፕሊኬሽን ሞድ የሚለውን ከዚህ ላይ በቀላሉ በማውረድ ያለ ክፍያ መጠቀም ትችላላችሁ ማለት ነው። ኦሪጂናሉንም ከፈለጋችሁ ከጎን ኦሪጂናል የሚል አለ። እሱን በመንካት ትክክለኛውን አፕሊኬሽን ማውረድ ትችላላችሁ ማለት ነው። ይሄ ብቻ አይደለም፣ አፕሊኬሽኑ በጣም ብዙ ነገሮች አሉት። አፕሊኬሽኑን አውርዳችሁ ሞክሩት። እንደነገርኳችሁ እነዚህን አፖች ከፕሌይ ስቶር ላይ ማግኘት አትችሉም። መጨረሻ ላይ ከየት እንደምታወርዷቸው እነግራችኋለሁ ማለት ነው። ሌላው ደግሞ ሞድ የተደረገውን አፕሊኬሽን በመንካት ምኑ አንሎክ እንደተደረገ ማየት ትችላላችሁ። ለምሳሌ ይህን አፕሊኬሽን ስነካው እንደምታዩት ከስር ሞድ ኢንፎ የሚል አለ። ይህም ማለት ሞድ የተደረገው ምን እንደሆነ ያሳየናል። እዚህ ጋር እንደምታዩት ፕሪሚየም አንሎክድ ይላል። እንደዚህ ያደረጋችሁ ማውረድ የምትፈልጉትን አፕሊኬሽን እየከፈታችሁ ማየት ትችላላችሁ ማለት ነው። በጣም በፍጥነት ነው የሚያወርድላችሁ። ጉግል ፕሌይ ላይ የማታገኟቸውን አፕሊኬሽኖችም ታገኛላችሁ ማለት ነው። በተጨማሪም ለኢትዮጵያ የማይፈቀዱትንም ከዚህ ላይ በቀላሉ ማውረድ ትችላላችሁ ማለት ነው። ይሄ ሶስተኛው አፕሊኬሽን ነው። አሁን ደግሞ ወደ መጨረሻው አፕሊኬሽን እናልፋለን ማለት ነው። የመጨረሻው አፕሊኬሽን ቴሌግራም ነው። ቴሌግራም ተጠቅመን እንዴት የሚገራርሙ አፕሊኬሽኖችን ማውረድ እንደምንችል ከዚህ በፊት የሰራሁት ቪዲዮ አለ። እሱን ቪዲዮ በመመልከት እንዴት ማውረድ እንደምትችሉ ማየት ትችላላችሁ ማለት ነው። የቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እንዲሁም ኢንድ ስክሪን ላይ የምታገኙት ይሆናል ማለት ነው። ከዛ ላይ በመመልከት ማውረድ ትችላላችሁ ማለት ነው። ሌላው ደግሞ እዚህ ቪዲዮ ላይ ያሳያችሁን ሁሉም አፕሊኬሽኖችን ለማግኘት የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ።
ከቴሌግራም ላይ በቀላሉ አፕሊኬሽኖችን ማውረድ ትችላላችሁ ማለት ነው። በዛውም የቴሌግራም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። የተለያዩ አሪፍ መረጃዎችን በጽሁፍ እየደረስን ነው። በተጨማሪም ግሩፓችንን በመቀላቀል የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ማለት ነው። የዛሬው ቪዲዮ ይመስል ነበረ። ቪዲዮን ከወዳችሁት ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።